ታዲያስ አዲስ ቢኒ የደዋወልክ ያጣራህ ነበር መረጃውን ምን ደረስክ? መረጃው የሚለው ምንድነው ጀሞ 3 አካባቢ ገብርኤል ጀሞ 3 አካባቢ ነው ከጓደኛው ጋር መንገድ ለማቋረጥ የተሻገሩ ዝናብ ዘንቦ ነበር አይ ቲንክ ትላንትና ደግሞ መሰለኝ ጀሞ 3 አካባቢ እንግዲህ እንደ ቦይ ነገር ነው ያው በብዛት የሚመጣ ውሃ የለም እሱ ነው እንግዲህ ከጓደኛው ጋር እየተሻገረ ባለበት ሰዓት ነው እንግዲህ ጎርፍ የወሰደው ታዳጊ ነው ገና 11 አመቱ ነው ቅርብ ጊዜ ነው 12ኛ አመቱን ያከብራል ያሉኝ እና በዚህ ምክንያት እስካሁን ፍለጋው ፖሊሶችን ፍለጋ ላይ ናቸው ያሉት የአካባቢው ነዋሪዎች በሙሉ ፍለጋ ላይ እንዳሉ ሰምተናል ከነሱም ለመረዳት ችያለሁ እና እንግዲህ ከባድ ነው በጣም ለፋሚሊ ለቤተሰብ ጎርፍ እንዴት አይነት ኃይለኛ ቢሆን ነው እንዴት የቱቦ ጎርፍ እንደዛ ነው ያሉኝ እንግዲህ ወይ ወንዜ ቦይ ነው የሚሆነው ኤግዛክትሊ የትኛው እንደሆነ እንግዲህ አንስተውም አላኩልንም ግን ያው ጎርፍ ይዞት እንደሄደ ነው ከጓደኛው ጋር ሲሻገር ባለበት ሰዓት ጎርፍ ይዞት እንደሄደ ነው የተነገረውና እንግዲህ ያደጋ ጊዜ ሰራተኞች የቻሉትን በሙሉ ያደረጉ ነው የሚገኙት ፖሊሶች ዘዛ አካባቢ ፖሊሶች ጀሞ አካባቢ ያሉ ፖሊሶችም በተመለከተ ትላንትና ነው የተወሰደው 11 ሰዓት ተኩል አካባቢ ትላንትና 11 ሰዓት ተኩል የቻሉትን ያደረጉ እንደሆነ ሰምተናልና አሁንም እንግዲህ በሰው ኃይል የተቻለው ተደርጎ ፍለጋው አሁንም እንደሚደረግ ሰምተናል ግን ትንሽ አሳዛኝ ነገር አለው እንግዲህ ፈጣሪ በደህና ከቤተሰቦቹ ጋር እንዲቀላቀለው ነው የምንመኘው ምናልባት ደግሞ ጎርፍም ምንም አካባቢ ልጆቻችሁን ጠብቁ እያልን ያለ ነው ምናልባት ደግሞ ያገኙትም ሰዎች ሊኖሩ ይችላሉ አግኝታችሁም ከሆነ ባካችሁ መልሱልን ጠቁሙን እየተባለ ነው ያለውና በጎርፍ የተነሳ የተሻገሩ ያለ ከወዳጁ ጋር ከጓደኛው ጋር ከቀኑ 11 ሰዓት ከአመሻሽ 11 ሰዓት ተኩል አካባቢ እንግዲህ ጎርፍ ውስጥ እንደገባ ጎርፍ እንደወሰደው ነው የተነገረው ቤተሰቦቹ የአካባቢዎቹ ሰዎች በጣም ተጨንቀዋል የጸጥታ አካላትም እንደዚሁ ፍለጋውን ያደርጉ ነው ያደጋ ጊዜ ሰራተኞችም እየተሳተፉት የቻሉትን ያደረጉ ነው ያው ታውቂያለሽ የክረምቱ ጉዳይ ደግሞ እንደዚህ አይነት ነገሮችን ለማድረግ ራሱ እክል ይፈጥራል የዝናቡ ሁኔታ የጎርፍ ሁኔታ ምናም ክረምት ሲሆን ደግሞ የበለጠ ነገሮችን የማወሳሰብ እድል ይኖረዋል ግን የአደጋ ጊዜ ሰራተኞች የቻሉትን ያደረጉ ነው ግን አሁንም ርብርብ ሳይፈልግ አይቀርም ጉዳዩ ስለዚህ የዛ አካባቢ በተለይ ጀሞና አካባቢ ያሉ የአደጋ ጊዜ ሰራተኞች እንደው በዚህ ላይ እንድትሳተፉና ፍለጋው የበለጠ ቀላል እንድታደርጉት ለማለት ያነሳነው ጉዳይ ነው ቀድም አንቺ እንዳልሽው እንግዲህ በሰላም ከቤተሰቦቹ ጋር እንዲመልሰው የኛም ልባዊ ምኞት ነው መልካም እንግዲህ በሰላም ወደ ቤቱ እንዲመለስ ነው የምንፈልገው በጣም በተደጋጋሚ እንደምንለው የክረምት ወቅት ነው ልጆች ቤት ነው ያሉት ወላጆች ጠባቂዎች አሳዳጊዎች ባካችሁ በተቻለ አቅም ከአይናችሁ አታርቁ ልጆቻችሁን አንዳንዴ ደግሞ ማናልፈው ነገር ደግሞ አለ ገፍቶ የሚመጣብን ነገር አለ ፈጣሪ ደግሞ ልጆቻችንን ከዛ ይሰውርልን ይሄ መልካም ታዳጊ ቆንጆዬ ልጅ ፈጣሪ ደግሞ ከቤተሰቦቹ ጋር በሰላም እንዲቀላቀለው ምኞታችን ነው እናንተም በየእምነታችሁ ይሄ 11 ጸሎት አድርጉ ዋናው ጸሎት ነው በቃ እንዲቀላቀል የቻላችሁትን ታደርጉ አድርጉ ያልቻልን ደግሞ ልባዊ ጸሎታችንን ለመናችንን ለፈጣሪ እናደርሳለን ጸሎት የሚሰማው አምላክ ደግሞ እንደው ሲያሳዝን ሲያምር ደግሞ ከእናቱ እቅፍ መልሶ እንዲከተው ነው የምንመኘው ማለት ነው ታዲያስ አዲስ